السلام عليكم ورحمة الله وبركاته. عندي الحمد لله كثير. عندي الملوخية نسرعለን ማለት ነው። ለአሁኑ አንድ 10 ደቂቃ እንትን ታለ በኋላ ቱም ታረጋላችሁ። ሚክስ ታማስላላችሁ። ዘቀጥ ደቂቃ ታረጉ። ስኳር ፍልፍል ሳታበዙ ስጋ ኩዝበራ ማሽላ ቆንጆ ነው። በደንብ አትፈቱ በረናሽ ያጣፍጣል። ከዛ እንደ 5 ደቂቃ ትከርሙታላችሁ። ከዛ እንገናኛለን። ከ5 ደቂቃ በኋላ መተናል። ከዛ ማሰል ታረጋታላችሁ። ከዛ በኋላ ደግሞ ኩዝበራ አረጋለሁ ማለት ነው። እዚህ ጋር የተፈተተ ኩዝበራ አለ ማለት ይሄ ኩዝበራችን አድርገናል። በነገራችን ላይ ኩዝበራ እንደዚህ ስጋው ጋር ሲቁላላ ማለት ነው በደንብ ጣዕም ይሰጠዋል። በኋላ ደግሞ ሙልክያው ምናምን ታረኩ በኋላ ደግሞ የሚደረጉት አሳይቻለሁ። ይህ ሁሉም ቤት ጠሪቃ ይለያያል አሰራሩ። ይሄን ስታረጉበት በጣም ቆንጆ ጣዕም ይኖረዋል ማለት ነው። ኩዝበራ እዚህ ስጋው ጋር ሲደረግ ከላይ በኋላ ደግሞ መጨረሻ ላይ ሲደረግ ቆንጆ ጣዕም ይሰጠዋል። አሁን ደግሞ አንድ 10 ደቂቃ ፈርነዋለሁኝ። ከዛ በኋላ ውሃ ጨምሬ ያሳያችኋለሁ ማለት ነው። ከ10 ደቂቃ በኋላ መተናል። ከዛ ስላህ ጨምሮ ራሴንም እንግዲህ ምስልና ሙልክያውና መሰረት ደግሞ ኢንሻአላህ በሌላ ቪዲዮ አሳያችኋለሁ ማለት ነው። አብሽሩ ውዶቼ፣ ቪዲዮዬን ይውልኝ አበረታቱ ማለት ነው።